በታሪክ ውስጥ ብዙ መርከቦች የመስመጥ አደጋ ደርሶባቸዋል። ብዙ መርከበኞችም በባህር ላይ ቀርተዋል። ነገር ግን እንደ አውሮፓውያን አቆጣጠር በ1872 የተከሰተው ታሪክ ከሁሉም ይለያል። አንዲት ግዙፍ መርከብ በውቅያኖስ ላይ ስትንሳፈፍ ተገኘች። መርከቧ ምንም አልተጎዳችም። ምግቡ ገበታ ላይ ነው፣ ንብረቱም አልተነካም። ነገር ግን አንድም ሰው በውስጧ የለም። በውስጧ የነበሩት 10 ሰዎች የት ደረሱ? እንደምን ቆያችሁ? ዛሬ በቀዳሚነት የሜሪ ሴሊስቲን አስገራሚና አስፈሪ የመርከብ ላይ ጉዞ ሚስጥርና በእንግሊዝ ሀገር ወልፒት በተባለች መንደር ድንገት ስለተከሰቱ የቆዳቸው ቀለም አረንጓዴ ስለሆኑት ልጆች ታሪክ እንመለከታለን። መልካም ቆይታ። የሜሪ ሴሊስቲን መልስ የለሽ ግራ አጋቢ ታሪክ። ህዳር 7 1872 ሜሪ ሴሊስቲ የተባለችው መርከብ ከኒውዮርክ ወደ ጣሊያን ጉዞ ጀመረች። መርከቧን የሚመራት ካፒቴን ቤንጃሚን ብሪክስ የተባለ ልምድ ያለው ሰው ነበር። አብረውት ባለቤቱ የ2 ዓመት ሴት ልጁና 7 ጎበዝ መርከበኞች ነበሩ። መርከቧ የጫነችው ደግሞ 1701 ኢንዱስትሪያል አልኮል ነበር። ከአንድ ወር በኋላ ዲግራቲያ የተባለች ሌላ መርከብ በአትላንቲክ ውቅያኖስ ላይ ስትጓዝ ሜሪ ሴሊስቲን በሩቅ አየቻት። መርከቧ እንግዳ በሆነ መንገድ ትወዛወዛለች። የዲግራቲያ ካፒቴን ሰዎቹን ለመርዳት በማሰብ ወደ መርከቧ ባልደረባዎቹን ላከ። ነገር ግን መርከበኞቹ ሜሪ ሴሊስቲ ላይ ሲወጡ ያዩት ነገር ደማቸውን አቀዘቀዘው። መርከቧ ጭር ብላለች። ምንም አይነት የጥቃትም ሆነ የአደጋ ምልክት አይታይባትም። ለ6 ወር የሚበቃ ምግብና ውሃ በብዛት አለ። እንዲያውም ቁርስ ቀርቦ ሳይበላ እንደተተው የሚያሳዩ ምልክቶች ነበሩ። ከዚህ በተጨማሪም የመርከበኞቹ ልብሶችና ውድ ዕቃዎች አልተነኩም። ብቸኛው የጠፋ ነገር ቢኖር አንዲት ትንሽ የማምለጫ ጀልባ ወይም ላይፍ ቦትና የመርከቧ ሰዎች ብቻ ናቸው። ካፒቴኑ የጻፈው የመጨረሻው ማስታወሻ ከ9 ቀናት በፊት እንደነበር ይጠቁማል። በእነዚያ 9 ቀናት ውስጥ ምን ተከሰተ? ግምታዊ ሀተታዎችን ከመስጠት ውጪ ውሃ የሚያነሳ መልስ አልተገኘም። ይህንን ጉዳይ ትርጉም ያለው መደምደሚያ ሰጥቶ ምላሽ ለማግኘት ብዙዎች ጥረት ቢያደርጉም ይሄ ነው የሚባል ቁም ነገር ላይ ሊደርሱ ግን አልቻሉም። የሚነሱት ግምታዊ ሀተታዎች የሚከተሉ ሲሆኑ እነዚህ ግምቶች የተፈጠረውን ነገር ትርጉም ለመስጠት የተፈጠሩ እንጂ ትክክለኛ መልስ ሊሆኑ እንደማይችሉ ነገሮች ይጠቁማሉ። የመጀመሪያው ግምት የባህር ዘራፊዎች ወይንም ፓይሬትሶች ለዝርፊያው መጥተው አጥቅተዋቸው ሊሆን ይችላል የሚል ሲሆን ይህንን መላምት ብዙዎች አይቀበሉትም። ምክንያቱም ዘራፊዎች ቢሆኑ ኑሮ ውድ ንብረቶችንና አልኮሉን ይዘው ይሄዱ ነበር። ነገር ግን ለጉዞ ተብሎ የተያዘው የትኛውም ንብረትና ምግብ በነበረበት እንደተቀመጠን የተገኘው። ሁለተኛው ግምት የአልኮል ፍንዳታ ፍርሃት ይሆናል የሚል ሲሆን በቅርብ የወጡ ጥናቶች እንደሚሉት ከአልኮል በርሚሎቹ የወጣ ጋዝ ሊፈነዳ ይችላል የሚል ፍርሃት ፈጥሮባቸው ሊሆን ይችላል። ካፒቴኑ ለጥቂት ጊዜ መርከቧን ለቀው በጀልባ ራቅ ብለው ለመቆየት አስበው በድንገት ማዕበል መጥቶ ጀልባዋን ከመርከቧ አላቋት ይሆን የሚል ግምት አለ። ሶስተኛው ግምት የባህር ጭራቆች ወይም ኤሊያኖች ሊሆኑ ይችላሉ የሚል ሲሆን የወቅቱ የአካባቢው ነዋሪዎች ግዙፍ ስኩዊድ መርከበኛዎቹን በልቷቸው ወይም ኤሊያኖች ወስደዋቸዋል ብለው ያምኑ ነበር። የሜሪ ሴሊስቲ መርከበኞች አስከሬን ዛሬም ድረስ አልተገኘም። መርከቧ ግን ለብዙ ዓመታት በባህር ላይ ስታገለግል ቆይታለች። እናንተስ ምን ይመስላችኋል? 10 ሰዎች በአንድ ጊዜ ሊጠፉ ይችላሉ? ወደ ቀጣዩና ለማመን ወደሚቸግረው ርዕሳችን ከመግባታችን በፊት በዚህ ጉዳይ ላይ ያላችሁን ሐሳብ በኮመንት አጋሩን። በታሪክ መዛግብት ውስጥ የማይታመኑ ግን የተከሰቱ ብዙ ነገሮች አሉ። አሁን የምንመለከተው ታሪክ ደግሞ ከሁሉም ይለያል። እስኪ አስቡት፣ በአንድ ጸጥ ያለ የገጠር መንደር ውስጥ ድንገት ከምድር ውስጥ የወጡ የሚመስሉ ቆዳቸው እንደ ቅጠል አረንጓዴ የሆነ ማንም የማይረዳው ቋንቋ የሚናገሩ 2 ሕፃናት ድንገት ብታገኙ። ይህ ተረት አይደለም። በ12ኛው ክፍለ ዘመን በእንግሊዝ ሀገር ወልፒት በተባለች መንደር የተከሰተ እውነተኛ የታሪክ እንቆቅልሽ ነው። ዛሬ በዝርዝር የምናየው የወልፒት አረንጓዴ ልጆች ወይም ዘ ግሪን ቺልድረን ኦፍ ወልፒት የተባለውን አስገራሚ ታሪክ ነው። ከሌላ ፕላኔት መጡ ወይስ ከምድር በታች ሌላ ዓለም አለ? ታሪኩን አብረን እንቃኘው። ክስተቱና መገኘታቸው። ታሪኩ የሚጀምረው በንጉሥ ስቴፈን ዘመነ መንግስት በሰፎልክ ግዛት የምትገኘው የወልፒት መንደር ስሟን ያገኘችው ወልፍ ፒት ወይም ተኩላዎችን ለመያዝ ከተቆፈሩ ጥልቅ ጉድጓዶች ነው። በአንድ የመኸር ወቅት ገበሬዎች አዝመራ እየሰበሰቡ ሳለ እነዚህ ጥልቅ ጉድጓዶች ውስጥ 2 ሕፃናት ወጡ። ልጆቹ ወንድና ሴት ሲሆኑ የሚለብሱት ልብስ ከጥጥ ወይም ከሱፍ የተሰራ ሳይሆን ለማየት እንግዳ የሆነ ቁስ ነበር። ነገር ግን ሰዎቹን ያስደነገጠው ነገር ይህ አልነበረም። የልጆቹ ቆዳ ሙሉ በሙሉ አረንጓዴ ነው። በአካባቢው ገበሬዎች ዘንድ ድንጋጤና ግራ መጋባት የፈጠሩት አረንጓዴ ልጆች ምንነታቸውን ለማጣራት ወደ መንደሩ ተወሰዱ። በጣም የተበሳቆሉና የተራቡ ስለሚመስሉም የአካባቢው ሰዎች መጀመሪያ ምግብ ነበር ያቀረቡላቸው። የሚገርመው ነገር ግን የቀረበላቸውን ዳቦና ስጋ ሊመገቡ አልቻሉም ነበር። በዚህ ሁኔታ ከረሃብ ጋር ውለው በማደር ለቀናት ተራቡ። በመጨረሻም በልጆቹ ሁኔታ የተጨነቁ ገበሬዎች ትኩስ አረንጓዴ ባቄላ ይዘውላቸው መጡ።
ልጆቹ ባቄላውን ሲያዩ በደስታ አለቀሱ። ባቄላውንም እምቢ ሳይሉ በስስት በሉት። ሚስጥራዊው ቅዱስ ማርቲን። በኋላም ልጆቹ ሰር ሪቻርድ በተባለ ባላባት ቤት ውስጥ እንዲቆዩ ተደረገ። ከጊዜ በኋላ ግን ወንዱ ልጅ በበሽታ ምክንያት ከእህቱ በሞት ተለየ። ሴቷ ግን ቆይታ ብዙ ጊዜ በመቀመጥ የእንግሊዘኛ ቋንቋን ለመላመድ ቻለች። ቋንቋውን ስታውቅ ግን የነገረቻቸው ታሪክ ይበልጥ አስደነገጣቸው። ከየት ነው የመጣችሁት ተብላ ስትጠየቅ እንዲህ አለች። የመጣ ነው የቅዱስ ማርቲን ምድር ከሚባል ቦታ ነው። እዚያ ሁሉም ሰው አረንጓዴ ነው። እንደናንተ አይነት የፀሐይ ብርሃን የለም። ሁልጊዜም እንደ ማታ ጭላንጭል ነው። እንዴት እዚህ መጣችሁ ስትባል ደግሞ ከብቶችን ስንጠብቅ አንድ ትልቅ ዋሻ ውስጥ ገባን። በዚያም ውስጥ ስንሄድ የደወል ድምጽ ሰማን። ድምጹን ተከትለን ስንወጣ ድንገት ብርሃኑ አይናችንን አሳወረን። ወደ ጉድጓዱም ወደቀን አለች። ወንድሟ በህመም ምክንያት ከሞተ በኋላ ልጅቷ ከወንድሟ በተሻለ ሁኔታ ከአዲሱ አካባቢ ጋር ራሷን ማስማማት ችላ ነበር። በዚህም በህይወቷ የተለያዩ ለውጦች መምጣት ችለዋል። ከነዚህም ውስጥ አንደኛ የመልክና የቆዳ ቀለም ለውጥ ሲሆን መጀመሪያ አካባቢ የቆዳዋ ቀለም አረንጓዴ የነበረ ቢሆንም የእንግሊዝን ምግብ በተለይም ዳቦ መመገብ ከጀመረች በኋላ ገጿ ቀስ በቀስ አረንጓዴነቱ ጠፍቶ ወደ ተለመደው የሰው ልጅ የቆዳ ቀለም ሊቀየር ችሏል። ሁለተኛው ደግሞ የቋንቋና እምነት ትውውቅ ሲሆን የእንግሊዘኛ ቋንቋን በሚገባ ተምራለች። እንዲሁም ቆይታ በክርስትና እምነት ስር ተጠምቃለች። ከዚህም በተጨማሪ እድሜዋ ሲደርስ በወቅቱ የነበረውን ማህበራዊ ህይወት ተቀላቅላ ትዳር መስርታለች። ባለቤቷም በንጉስ ሄነሪ ሁለተኛ ዘመን በኖርፎልክ ግዛት ውስጥ በምትገኘው ኪንግስሊን በተባለች የወደብ ከተማ ይኖር የነበረ አንድ ባለስልጣን፣ አንዳንዶችም ባለሀብት ይላሉ፣ እሱ ነበረ። የዚች አረንጓዴ እንግዳ ልጅ ስም በአንዳንድ የታሪክ መላምቶች መሰረት አግነስ ባሪ የሚል እንደነበረ ይነገራል። ከዚህ በተጨማሪ ግን ልጆች ይኑሯት ወይም አይኑሯት የተጣራ መረጃ አልተገኘም። የወልፒት አረንጓዴ ልጆች ስለመጡበት የቅዱስ ማርቲን ምድር የሚነገሩ አፈታሪካዊ ትውፊቶች እጅግ አስገራሚ ናቸው። ልጅቷ ቋንቋ ከተማረች በኋላ የገለጸችውና በወቅቱ የነበሩ የታሪክ ጸሐፊዎች እንደ ራልፍ ኦፍ ኮግሻል ያሉ የዘገቡት ትውፊት የሚከተሉትን ነጥቦች ያነሳሉ። የመጀመሪያው የዘላለም ጎህ ሲሆን በዚያ ምድር ላይ እንደኛ ዓለም ደማቅ የፀሐይ ብርሃን የለም። ይልቁንም ብርሃኑ ልክ እንደ ንጋት ጎህ እንዳለው አይነት ድንግዝግዝ ነው። በዚያ ስፍራ ሌሊት የለም፣ ነገር ግን ሙሉ ቀን ደማቅ ብርሃን አይታይም። ሁለተኛው ሁሉም ነገር አረንጓዴ የሆነበት ዓለም መሆኑ ነው። ልጅቷ እንደገለጸችው በዚያ ምድር ያሉ ነገሮች ሁሉ ተክሎች፣ ዛፎችና የሰዎቹ ቆዳ ጭምር አረንጓዴ ናቸው። ይህ አረንጓዴነት ከምድሪቱ ተፈጥሮ ጋር የተያያዘ እንደሆነ ይታመናል። ሶስተኛው ከመጡበት መኖሪያ ሆኖ በሩቁ የሚታይ የብርሃን ሀገር ሲሆን በዚህ ዓለም ውስጥ ሆነው ሰፊ ወንዝ ሲሻገሩ ማዶ ላይ እጅግ የሚያብለጨልጭና በጣም ብሩህ የሆነ የብርሃን ሀገር ይታያቸዋል። ሆኖም ያ ብሩህ ሀገር ከነሱ ዓለም የተለየ ስለሆነ ወደዚያ አይሄዱም ነበር። ይህ ታሪክ በአንድ በኩል እውነተኛ ታሪካዊ መረጃ ወይም የፍሌሚሽ ስደተኞች ታሪክ ሊሆን እንደሚችል ቢገመትም አፈታሪኩ ግን እስካሁን ድረስ ለብዙ ጸሐፊዎችና ፊልም ሰሪዎች የፈጠራ ምንጭ ሆኖ ቀጥሏል። ይህ እጅግ ምስጢራዊ የሆነ ታሪክ ለበርካታ ፊልሞች፣ ዘጋቢ ፊልሞችና የቴሌቪዥን ተከታታይ መነሻ ሐሳቦች ሆኗል። ሙሉ በሙሉ በታሪኩ ላይ ያተኮሩ ወይም ታሪኩን እንደ አንድ አካል የተጠቀሙ ጥቂት ስራዎች ያሉ ሲሆን ከነዚህ ውስጥም ዘ ግሪን ቺልድረን እንደ አውሮፓውያን አቆጣጠር በ2012 ዓ.ም የወጣ አጭር ፊልም ሲሆን ታሪኩን በቀጥታ በወልፒት መንደር ውስጥ እንደተከሰተ አድርጎ ያሳያል። የልጆቹን መምጣት፣ የአካባቢው ሰዎች የነበራቸው ድንጋጤና የሴቷን ልጅ ሕይወት በምስል ይተርካል። ሁለተኛው ዘ ግሪን ቺልድረን ኦፍ ወልፒት የሚል የታሪክ ምሁራንና ሳይንቲስቶች ታሪኩን ለመመርመር የሰሩት ዘጋቢ ፊልም ነው። በተለይም በሂስትሪ ቻናል እና በቢቢሲ ላይ በተለያዩ ጊዜያት የቀረቡ ፕሮግራሞች የታሪኩን እውነታነትና አፈታሪካዊ ጎን በጥልቅ የሚተነትንበት ሲሆን ከዚህ በተጨማሪም የተለያዩ መጽሐፎችና ተረቶች ከዚህ ታሪክ ላይ የተነሱ ሊሰሩ ችለዋል። ሳይንሳዊና ታሪካዊ ትንታኔ። ይህ ታሪክ እንዴት ሊሆን ይችላል የሚለው ሶስት ዋና ዋና ግምቶች አሉ። የመጀመሪያው የጤና እክል ወይም ክሎሮሲስ ሊሆን ይችላል የሚል ሲሆን ሳይንቲስቶች ግሪን ሲክነስ የሚባል በሽታ በወቅቱ እንደነበረ ይናገራሉ። ይህ በምግብ እጥረት ምክንያት ቆዳን ወደ አረንጓዴነት የሚቀይር በሽታ ነው። ባቄላ መብላት ሲጀምሩ ቆዳቸው ወደ ቀድሞ ቀለሙ የተመለሰው ለዚህ ሊሆን ይችላል። ሁለተኛው የፍሌሚሽ ስደተኞች ታሪክ ሊሆን ይችላል የሚል መላምት ሲሆን የታሪክ ምሁራን እንደሚሉት በወቅቱ የፍሌሚሽ ስደተኞች በእንግሊዝ ይገደሉ ነበር። ልጆቹ ወላጆቻቸው ተገድለውባቸው በጫካ ውስጥ ለብቻቸው ተጥለው የቆዩ ሊሆኑ ይችላሉ። ቅዱስ ማርቲን የሚሉትም በቅርብ ያለ መንደር ስም ሊሆን ይችላል የሚል ድፍን ያለ ግምት ይሰጣል። ሶስተኛው ከሌላ ዓለም የመጡ የሚል ሲሆን ይህ በጣም አጓጊው ግምት ነው። አንዳንድ ሰዎች ልጆቹ ፓራላል ዩኒቨርስ ወይም ከምድር በታች ካለ ሌላ ስልጣኔ የመጡ ናቸው ብለው ያምናሉ። ዛሬም ድረስ በወልፒት መንደር ውስጥ የልጆቹ ምስል በብረት ተቀርጾ ይገኛል። እውነት ይሁን ተረት ይህ ታሪክ የሰው ልጅ የማወቅ ጉጉት ለ800 ዓመታት ሲቀሰቅስ ኖሯል። እናንተስ ምን ይመስላችኋል?
ልጆቹ የታመሙ ስደተኞች ናቸው ወይስ ከሌላ ዓለም የመጡ እንግዶች? ሐሳባችሁን በኮሜንት አጋሩን። ለዛሬ የነበረን ቆይታ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሰናይ ጊዜ